ደብረ ዳሞ። ይህ ታሪካዊ ገዳም ከቁስጥንጥንያ ነገሥታት ወገን ከሚሆን ከንጉሥ ይስሐቅና ከንግሥት ዕድና በተወለዱት በአባታችን በጻድቁ ዘሚካኤል በስድስተኛው ክፍለ ዘመን ነበር የተገደመው። በተጋድሎ ኢትዮጵያዊ የሆኑት አባታችን በሕፃንነታቸው ብልህ በሳልና አስተዋይ በመሆናቸው 8ቱ ቅዱሳን ጓደኞቻቸው አረጋዊ ብለው በኢትዮጵያ ቋንቋ ሰይመዋቸዋል። አቡነ አረጋዊ ይህን ቦታ ከመገደማቸው በፊት በሰሜኑ የሀገራችን ክፍል በተለያዩ ቦታዎች በማረፍ ለዘለቄታው የሚሆን ቦታ ሲፈልጉ በዚህ በደብረ ዳሞ አናት ላይ የብርሃን አምድ ተተክሎ ተመለከቱ። የቦታውን መስህብነት አስተውለው ቢደሰቱም ከፍታው ግን ለመውጣት የማይደፈር ሲሆንባቸው ዙሪያውን ይዞሩት ጀመር። አቡነ አረጋዊን ለማውጣት እግዚአብሔር መልአኩን ላከላቸው። ተራዳዩ መልአክ ቅዱስ ሚካኤልም ቁመቱ 60 ሜትር የሚሆነውን ትልቅ ዘንዶ በማዘዝ አባታችንን ተሸክሞ እንዲያወጣ የእሳት ሰይፉን አሳየው። የፈጣሪያችንን የባሕርይ አምላክነት የተረዱ በሃይማኖት የጸኑ ቅዱሳን እባቦችን ይጨብጣሉ እንደተባለ በእምነት ያዙት። ዘንዶውም አወናጭፎ በተራራው አናት ላይ አስቀመጣቸው። እግዚአብሔር ቅዱሳኑን አይጥላቸውምና ያን ጊዜ በቦታዋ ላይ የብርሃን ድንኳን ተተክሎ ተመለከቱ። የመላእክትን ዝማሬም አዳመጡ። እርሳቸውም ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ በማለት ፈጣሪያቸውን አመሰገኑ። ስለዚህም ቦታው ደብረ ሃሌሉያ ተባለ። በዚህ ተራራ ተጋድሏቸውን አጸኑ። የገዳሙ የመወጣጫ ጠፍር 2 አይነት ነው። እንደ ድሬዳዋ ባቡር የዕቃና የሰው ይባላል። የዕቃው ጠፍር በሰፊው የተሰለተለና በረጅሙ የተቀጣጠለ ሲሆን በሀገሬው ትከሻ እስከ ቦታው ድረስ የመጣ አስከሬን እንዲሁም የጠበል ዕቃዎች እየተጎተቱ ይወጡበታል። ሁለተኛው የመወጣጫ ጠፍር ግን ለየት ይላል። ለሰው የተዘጋጀ ነው። ሀገሬው ዘንዶ ይለዋል። ከ5 የበሬ ቆዳ ተዘጋጅቶ እንደተገመደ ተነግሮናል። በ2 መዳፍ ካልሆነ በ1 መዳፍ ብቻ ለመያዝ ውፍረቱ አይሞከርም። በዚህ ወፍራም ጠፍር ወደ ገዳሙ አናት የሚደረገው ጉዞ በ2 አይነት ዘዴ ነው። ልምድ ያላቸው ጠፍሩን በ2 እጃቸው ይይዙና በባዶ እግራቸው ቋጥኙን እየተረገጡ ሽቅብ ይወጣሉ። 15 ሜትር በጠፍሩ እየተጎተቱ ይወጡና ቀሪውን 45 ሜትር ከፍታ ደግሞ በተፈጥሮ ከተቀረጹትና በሰው እጅ በተደረደሩት 94 አለትማ ደረጃዎች በኩራት እየተረማመዱ ነው ከዚህ ታሪካዊ ገዳም መሃል አናት ላይ ጉብ የሚሉት። አሁን ከምድር 60 ሜትር ከፍ ሲሉ ወደ ሰማይ ቀረብ ብለዋል። በቅድሚያ አይነው ውስጥ የምትገባው ጥንታዊቷ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ናት። ዙሪያዋን በድንጋይ ካብና የቦታውን ጥንታዊነት በሚያስመሰክሩ ዛፎች ተከባለች። በጣውላ በድንጋይ ካብና በግንዲላዎች ህብረት መሰራቷን የምትናገረው ቀረብ ብለው ሲያስተውሏት ነው። በሮቿ፣ ቋሚዎቿና አምደ ወርቋ የቀድሞውን የሥነ ሕንጻ ስልጣኔ ይመሰክራሉ። ስራው 2 ዓመት እንደፈጀ ጻድቁ ዜና ገድል ሲናገር ታላቁ የዜማ ሊቅ ቅዱስ ያሬድም በክብር እንግድነት ተገኝቶ ስብሐተ እግዚአብሔር አድርሶባታል። ደብረ ዳሞ የተባለበትን ታሪክ መጽሐፈ ገድላቸው ሲናገር ለቤተ ክርስቲያኑ ሥራ ሲባል ሀገሬው በድንጋይና በእንጨት የተሰራ የመወጣጫ ርብራብ ሰርቶ ነበር። ከበዓሉ በኋላ አጼ ገብረ መስቀል ስለተሰራው ርብራብ መፍረስና መቆየት አቡነ አረጋዊን ጠየቋቸው። አቡነ አረጋዊም እንዲህ አሉ። ዋውሳ አቡነ አረጋዊ ወይቤሎ ዳህመሞ ሎቱስ እሱ